የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዝዳንት ሽመልስ አብዲሳ በጠና ታመው በተባበሩት አረብ ኤሚሬትስ በሚገኝና አለ በተባለ ሆስፒታል እየታከሙ እንደሆነ መረጃዎች ሲወጡ ቆይተዋል። አሁን ስማቸውን የማልገልጸው ከፍተኛ የመንግስት ባለስልጣን ለጣቢያችን በዚህ ጉዳይ ላይ በሰጡን ምላሽ አቶ ሽመልስ አብዲሳ የአንጀት ችግር እንደተገኘባቸውና እንዲሁም ክብደት ለመቀነስ ሲሉ ስፖርት ሲሰሩ ወድቀው ጀርባቸው እንደተሰበረ ገልጸው አሁን በተባበሩት አረብ ኤሚሬትሶች አቡዳቢ በሚገኘው ጁሜራ የተሰኘው ሆስፒታል እንደሚገኙ ነግረውናል። የኦሮሚያ ክልል ፕሬዝዳንቱ ሽመልስ አብዲሳ በሀገር ውስጥ ጦር ኃይሎች ሆስፒታል ክትትል ሲያደርጉ ቢቆዩም ሊሻላቸው ባለመቻሉ መካከለኛው ምስራቅ ምስቅልቅሉ እየወጣ በሚገኝበት በዚህ ሰዓት አቡዳቢ ገብተዋል። በተባበሩት አረብ ኤሚሬትስ በሚገኘው ጁሜራ ሆስፒታል በዱባይ ውስጥ ካሉ ምርጥ ሆስፒታሎች አንዱ ሲሆን እንደ ጄሲአይ እና ኤስአርሲ የልቀት ማዕከል እውቅና መስጫ ያሉ በርካታ የወርቅ ደረጃ ያላቸው ዓለም አቀፍ እውቅናዎችን አግኝቷል። የኤሚሬትስ ሆስፒታል ጁሜራ የተባበሩት አረብ ኤሚሬትስ ውስጥ ካሉ ትላልቅ የግል ሆስፒታሎች ውስጥ አንዱ ነው። በዚህ ሆስፒታል የኢትዮጵያ ባለስልጣናቶች ሲታመሙ በተደጋጋሚ የሚታከሙበት እንደሆነም ታውቋል። ከዚህ በፊት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪው ጌታቸው ረዳ ካሳይ በጁሜራ ሆስፒታል 3 ጊዜ መታከማቸውም ታውቋል። በአደባባይ አወዛጋቢ ንግግሮች በማድረግ የሚታወቁት የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ ከዚህ በፊት ከፍተኛ መጠን ያለው ውፍረት አጋጥሟቸው እንደነበር የጠቀሱት ምንጫችን ይህንን ለመቀነስ ሲሉ ስፖርት መስራት ጀምረው እንደነበር ነግረውናል። ስፖርት እየሰሩ ባለበት ወቅት ተንሸራተው የወደቁት ፕሬዝዳንቱ የጀርባ መሰበርና የአንጀት ችግርም እንደደረሰባቸው ታውቋል። አቶ ሽመልስን ደጋፊዎቻቸው ቆራጥ መሪ እያሉ ሲያሞካሿቸው፣ በሌላ ወገን እርሳቸው በሚመሩት ክልል ውስጥ የሚፈጸመውን መፈናቀል፣ ግድያ እንዲሁም እገታ እያነሱ የሚተቿቸውም በርካቶች ናቸው። የአቶ ሽመልስ አብዲሳ የፖለቲካ ጉዞና አመራር በኢትዮጵያ ወቅታዊ ሁኔታ ውስጥ እጅግ ተቃራኒ የሆኑ ስሜቶችን የሚያስተናግድ ነው። ግለሰቡን በአዎንታዊ መልኩ የሚመለከቱ ወገኖች በዋናነት የሚያነሱት በክልሉ የታየውን የግብርና ለውጥ ነው። በተለይም በበጋ ስንዴ መስኖ ልማት ላይ ያሳዩት ትጋት ክልሉን ለሀገራዊ የምግብ ዋስትና ዋነኛ ተዋናይ ማድረጋቸውን እንደ ትልቅ ስኬት ይቆጠራል። በተጨማሪም በገጠር አካባቢዎች የሚገነቡ ትምህርት ቤቶችና የጤና ተቋማትን በማስፋፋት የክልሉን ልማት ለማፋጠን የሚጥሩ መሪ እንደሆኑም ይገለጻሉ። በሌላ በኩል ደግሞ በአቶ ሽመልስ ላይ የሚሰነዘሩ ትችቶች ጠንካራና መሰረታዊ ናቸው። ትልቁ ትችት የሚመነጨው በተለያዩ መድረኮች ካደረጓቸው ንግግሮች ሲሆን እነዚህ ንግግሮች የበቀልና የሌላውን ወገን የማንኳሰስ ይዘት አላቸው በሚል በሰፊው ይተቻሉ። ይህም በብሔረሰቦች መካከል ያለውን አብሮነት ያሻክራል የሚል ስጋት ይፈጥራል። ከዚህም በተጨማሪ በክልሉ በተለይም በምዕራብ ኦሮሚያ የሚታየው ጸጥታ መበላሸት፣ የንጹሃን ዜጎች ግድያና መፈናቀል በአመራራቸው ላይ ትልቅ ጥያቄ እንዲነሳ አድርጓል። በአዲስ አበባ ዙሪያ የተመሰረተው የሸገር ከተማ አደረጃጀትና ተያይዞ የመጣው የቤት ፈረሳም በብዙ ሺህ የሚቆጠሩ ዜጎችን ለችግር ዳርጓል በሚል በሰብአዊ መብት ተሟጋቾች ዘንድ ክፉኛ ያስወቅሳቸዋል። በአጠቃላይ የአቶ ሽመልስ አብዲሳ አመራር በደጋፊዎቻቸው ዘንድ የልማትና የብሔር መብት ተከራካሪ ተደርጎ ሲታይ፣ በተቾቻቸው ዘንድ ደግሞ ለሀገራዊ መረጋጋትና ለዜጎች ደህንነት ስጋት የሆኑ መሪ ተደርገው ይወሰዳሉ። የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ በተለያዩ ጊዜያት ያደርጓቸው ንግግሮች በኢትዮጵያ ፖለቲካ ውስጥ ከፍተኛ የመነጋገሪያ አጀንዳ መሆናቸው ይታወቃል። እነዚህ ንግግሮች በተለይ የማንነት፣ የታሪክ ትርክትና የፖለቲካ የበላይነትን በተመለከቱ የተለያዩ ትርጓሜዎችን ሲሰጡ ቆይተዋል። በአንድ ወቅት የኢሬቻ በዓል በመስቀል አደባባይ ሲከበር ያደረጉት ንግግር በሰፊው የሚጠቀስ ነው። በዚህ ንግግር ላይ የነፍጠኛን ስርዓት ሰበር ነው ወይም የሰበሩንን ሰበር ናቸው የሚል ይዘት ያለው ንግግር ማድረጋቸው ይታወሳል። ንግግሩ የአንድን ብሔር የበላይነት የሚያሳይና የቀድሞ ስርዓትን ከአንድ የተወሰነ ማህበረሰብ ጋር በማያያዝ የጥል መዝገብ የሚከፍት ነው በሚል ተወግዟል። አቶ ሽመልስ በተለያዩ የድርጅት ስብሰባዎች ላይ የኦሮሞን ሕዝብ የፖለቲካና ኢኮኖሚያዊ ተጠቃሚነት ለማረጋገጥ የሚሰሩ ስራዎችን ሲያብራሩ ኦሮሙማ የሚለውን ጽንሰ ሐሳብ እንደ ማዕከልነት ይጠቀማሉ። አንዳንዶች ይህ አካሄድ የኦሮሞን የበላይነት ለማንገሱ የታለመ ነው ሲሉም ይተቻሉ። በተለይ ሁሉንም ወደኛ መስመር እናመጣቸዋለን የሚሉ ይዘቶች ያላቸው ንግግሮች በሌሎች ብሔረሰቦች ዘንድ ስጋት ሲፈጥሩ ይስተዋላል። በተለያዩ መድረኮች ላይ የሚሰጧቸው የታሪክ ትንታኔዎች በተለይ የአዲስ አበባን አመሰራረትና የባለቤትነት ጥያቄ በተመለከተ የሚናገሯቸው ንግግሮች በተቃራኒ ወገን ካሉ ፖለቲከኞች ጋር ለከፍተኛ ንትርክ ምክንያት ሆነዋል። ንግግሮቻቸው በተደጋጋሚ በተረኛነት ወይም ተራወኛ ነው ስሜት የተቃኙ ናቸው በሚል በፖለቲካ ተቃዋሚዎች ይተቻሉ። አንዳንድ ጊዜ ከዝግጅት ስብሰባዎች አፈትልከው የሚወጡ ቪዲዮዎች ላይ የሚናገሯቸው ንግግሮች ከመደበኛው የመንግስት መግለጫ ወጣ ያሉና ጠንካራ የብሔር ፖለቲካ ይዘት ያላቸው ሆነው ይገኛሉ። ይህ ደግሞ በህዝብ ዘንድ ባለ ሁለት ምላስ ፖለቲካ የተካሄደ ነው የሚል ጥርጣሬ እንዲፈጠር አድርጓል። እናንተስ ምን ትላላችሁ? ሐሳባችሁን ኮሜንት ላይ ያሳውቁን። ሰብስክራይብ ማድረግ እንዳይረሳ። ሰናይ ጊዜ። የአማራ ክልል ጉዳይ ብቻ አድርገው የሚያወሩት ጅሎች ናቸው። የጅልነት ጉዞ ይቀጥላል ብሎ ነው። ያ የጅልነት ነው። የለም
ይሄ ጦርነት ይሄ ግጭት ኢትዮጵያኖች ላይ የኢትዮጵያ አንድነት ላይ የኢትዮጵያ ሰላም ላይ የኢትዮጵያ ብልጽግና ላይ የተቃጣ ጥቃት ነው። ይሄንን በጋራ ነው የምንመክተው። የእያንዳንዳችን ኃላፊነት ነው። ከዚህ በፊት ሲፈልግ በብሔር ሲፈልግ በሃይማኖት ሲፈልግ በዞን እየከፋፈለ ጎንደር፣ ጎጃም፣ ወሎ፣ ሸዋ፣ ወለጋ፣ አርሲ እያለ ሲፈልግ በዞን ሲፈልግ ደግሞ በብሔር አማራ፣ ኦሮሞ፣ ሶማሌ፣ ሲዳማ፣ ወላይታ እያለ ሲፈልግ ደግሞ ክርስቲያን፣ እስላም እያለ ሲከፋፍል ከርሟል። እቺን ዳግም አያገኛትም።